በ4 ኪሎ የፖስታ ቤቱን ቅጽር ተጠግቶ የቆመ የማስታወቂያ ሰሌዳ አለ። እነሆ የቀትሩ ፀሐይ ሳይበግራቸው በርካታ ወጣቶች በዓይናቸው ቀስረውም ይዘውታል። ገሚሱ ከሻጮች ጋዜጣ ተከራይተው ፖስታ ቤቱ በረንዳ ላይ መስመር ሰርተው ጭንቅላታቸውን በጋዜጣ ውስጥ ቀብረዋል። እርግጥ ነው ሁሉም በዓይናቸው የሚፈልጉት ሐረግ አለ። ለገሃር ባቡር ጣቢያ ከታሪካዊው የአንበሳ ቅርጽ ፊት ለፊት ማስረጃቸውን በላስቲክ ኪስ የያዙ ወጣቶች በብረትና በመስታወት የተከለሉ ወረቀቶች ላይ ዓይናቸው ይቅነዘነዛል። በአብዛኞቹ ፊት ላይ ተስፋ፣ በገሚሱ ላይ ደግሞ መሰላቸት ይነበባል። ተፈላጊውን ሐረግ ግን በዓይናቸው ማሰሱን የሚተውት አይመስልም። ብሔራዊ ቲያትር ፍራንክ አዲስ መናፈሻን ይዞ አንድ ሌላኛ ሰሌዳ ደግሞ አለ። ፀሐይ ያወየባቸው ወንዶች፣ ፍለጋ ያደከማቸው ሴቶች ቢያንስ አንዴ የሚጎበኙት ሰሌዳ ነው። ዛሬም ጎብኚዎች መቻጣና ሜክሲኮ 22 ፒያሳ ድረገጾች ላይ ሬዲዮ ላይ ያ የብዙሃን ጉጉት የሆነው ሐረግ በጉጉት ይጠበቃል። ክፍት የሥራ ቦታ የሚለው ክፍት የሥራ ቦታ ማስታወቂያ አልሙኒየም ስራዎች የልኬት ባለሙያ መሐንዲስ አወዳድሮ መቅጠር ይፈልጋል። በዚሁ መሰረት የሥራ ቦታ ማስታወቂያ የሥራ መደቡ መጠሪያ ሜካኒካል ኢንጂነር፣ የትምህርት ደረጃ በሜካኒካል ኢንጂነሪንግ። የቀናቸው በተማሩት ትምህርት ልክ የሚሆን ሥራ ሊያጋጥማቸው ይችላል። ያልቀናቸው አንገታቸውን እንደደፉ ነገን እያሰቡ ወደ መጡበትም ያቀናሉ። ሥራ 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 ማግኘት ተወደደም ተጠላም የቀሌት ሕልማቸው ሆኗል። ተምረዋል፣ ተመርቀዋል፣ ወደ ሥራ ፍለጋ ወጥተዋል። ሥራው ግን የራቀ ያህል ፊታቸው ላይ ይነበባል። ድግሪያቸውን እየሰገዱ በተቀበሉ ቀን ይሄ መዝሙር ለሰናይት ዓለሙ፣ ለማሙ ተሰማ፣ ለታሚል ኃይላይና ለዳንኤል ብርሃኑ ጡምና ተስፋ ያዘለ ዜማ ነበር። ዛሬ በትናንቱ ስሜታቸው አልቀጠሉ። ሥራ የለም ብለው በተስፋ መቁረጥ ጎዳና ላይ ያዘግማሉ። አቶ ልዑል ሰገድ ወንዲፍራው ዛሬ ጠፋ እንጂ ሥራ የሞላባት ከተማ ካሉ አዲስ አበባ ናት ይላሉ። ሰብለ ተወልደ ብርሃንና ክርስቲያን ታደለ በምሁር አንደበታቸው ብዙ የምንለው ነገር አለ ይሉናል። ባለ ዲግሪ ሥራ አልባዎች የዛሬው ስንክሳራችን የሚገለጥበት ጉዳይ ነው። ሀብታሙ ስዩም አዘጋጅና ተራኪው ነኝ። ከጥንታዊቷ ቤተ ክርስቲያን የማስተማር ዘመን ጀምሮ እዚህ ዘመን ዩኒቨርሲቲዎች ግዛት አጼ ድረስ ብንቆጥር ኢትዮጵያን መማርና ማስተማርን ለ1700 ዓመታት ያህል በደንብ ከውነውታል። መማር የተሻለ ሕይወት መሸጋገሪያ ታላቅ መላም ተደርጎ ተወስዷል። በየትኛውም የሥልጣን ዘመን ታይቶ በማይታወቅ ሁኔታ በርካታ ዩኒቨርሲቲዎች በኢትዮጵያችን ብቅ ብቅ ብለዋል። ኢትዮጵያውያን ወላጆች የልጆቻቸውን ልቅና የሚያጎሉ ዜናዎችንም ከመቼውም ጊዜ በላይ ይሰማሉ። የአዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ በኒውሮ ሰርጀሪ ተማሪዎችን አስመረቀ። ዩኒቨርሲቲው በመጀመሪያ በሁለተኛና በሶስተኛ ዲግሪ ተማሪዎችን አስመርቋል። የአዲስ አበባ ዩኒቨርሲቲ በንግድ ሥራ፣ በቢዝነስና በኢኮኖሚክስ የትምህርት ክፍሎች ያሰለጠናቸውን 1624 ተማሪዎች ዛሬ አስመረቀ። ተማሪዎች ከሥራ ፈላጊነት ይልቅ ለሥራ ፈጠራ ቅድሚያን በመስጠት በሀገሪቱ የተጀመረውን ልማት የማስቀጠል ኃላፊነት እንዳለባቸው በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮች ሚኒስትር አቶ ሙክታር ከድር አሳሰቡ። ድሬዳዋ ዩኒቨርሲቲ በተለያዩ የትምህርት ዘርፎች በቀን በማታና በክረምት መርሃ ግብር ያሰለጠናቸውን ተማሪዎች ለአራተኛ ጊዜ አስመርቋል። ከነዚህ ዜናዎች በኋላ የሀገርና የሕዝብ ህልም ብዙ ነው። ተመራቂዎቹ ደግሞ በጣም ይልቃል።
መመረቂያቸው ወደ ተሻለው የህይወት ምዕራፍ ለመሸጋገራቸው ማረጋገጫ እንዲሆንም ይፈልጋሉ። ሰናይት ተሾመ የዛሬ 2 ዓመት በህግ ስትመረቅ ህልሟ ከዚህ አይርቅም። በጣም በሚገርም ሁኔታ ብዙ ኦፖርቹኒቲ እንዳለ ነበር የሚወራው ካስተማሪዎቻችን ኬዞች ሲሰማ ወይኔ ወጥቼን ኬዝ በሰራውት እንደዚህ ኬዝ ፌስ ባረግ ቢያጋጥመኝ እንዴት ወጣለሁ ምናምን ብለክ የሆነ ስራ ዓለም ላይ ሊገጥም የሚችለው ነገር ነበር የምትሰለው እኔም ስሰለኝ ነበርኩት ማለት ነው። እና ወጥተክ የምታገኘው ግን አይደለም አንድም ሆነ ፍጹም የማይቀራረቡ ነገሮች ናቸው ያሉት። መቀራረብ ጥሩ ነው ግን ጭራሽ አይገናኝም ያለው ነባራዊ ሁኔታና የምስለው ስዕል ወይም የሳልኩት ስዕል የነበረው ስዕል ማለት ነው። 5 ዓመታትን በሐረማያ ዩኒቨርሲቲ አገባዳለች ሰናይት። ለያኔ ልፋቷ ውጤት የሚሆን ዲግሪም ሰግዳ ተቀበለች። የተፈለገው ስራ ጠፋ። ተማሪ በነበርኩበት ሰዓት የነበረኝ የሆነ ትልቅ የከበደ ነገር ነበረ። ተምሬ የሆነ የምትስለው ስዕል አለ የሳልኩትን እንደማገኝ ነበር ማስበው። ህግ የተከበረ ትምህርት ነው ብዬ ነበር ማስበው። እስቲ ነው ግን ካለው ፖሊሲ አንፃር ከተማረው ብዙ የተማሩ ሰዎች አሉ ካለው የስራ እጥረት አንፃር እና የሚወጡት ቫካንሲዎች ፕላስ የስራ እንትኖች ማስታወቂያዎች 2 ዓመትና ሚኒመም የስራ ልምድ እንደሚጠይቁት በ0 ዓመት የስራ ልምድ ላለው ሰው ብዙ ቦታ የላቸውም ማለት በ0 ዓመት የስራ ልምድ ገብተህ ነው 2 ዓመት ምናምን የሚባሉት የስራ ልምዶች የምታዳብረውና ካልገባክና ስራ ካለስ እንደዛ ልምዶች ከየትም አታመጣቸው። ጥቂት የዳኛ ብዛት ባለባት ኢትዮጵያ ውስጥ በአንድ ቀበሌ ቢያንስ አንድ የህግ አማካሪ ሊኖር የሚገባት ኢትዮጵያ ውስጥ ሰናይት ስራ ሊገኝልኝ ይገባ ነበር ትላለች። ግን ስራ አጣለች። የማህበረሰቡ የቤተሰቧ ጉጉት ከራሷ ቀድመ ጥበቃ ጋር ተቀላቅሎ ሰላሟን ይነሷትም ጀምሯል። የሚገርምህ ነገር ከቤተሰብ ጀምሮ ህግ ስትማር ህግ ብቻ አይደለም ማንኛውም ትምህርት ስትማር ልጅ ተማሪ ነው ከዚህ ዓመት በኋላ ይመረቃል። ከተመረቀ በኋላ ዳይሬክት ስራ ይይዛል። ቀጥታ በቃ ተመረክ ወደ ስራ ለምትገባ ነው ይመስላቸው። ወደ እውነታው ሲመጣ ግን ያ ነገር አይደለም። እኔ የገጠመኝ ልንገራ ተመርቄ ቤት ገባው። ከዛ በኋላ በቃ ቀጥታ ስራ የሚገኝ ነበር ይመስላቸው። በሳምንት ነው እንዴት ነው ስራ ተገኘ ወይ ምናምን ያሉ ቀስ እያሉ ከቤተሰብ አባል ይጠይቋል። ከዛም አልፎ ተርፎ ወደ ውጪ ወደ ጎረቤት ምናምን ስትሄድ እንዴት ነው አልተገኘም ስራ ይልሃል። ቀጥታ ስራ የሚገኝ ነው ይመስላቸው። ተማርክ ስራ የሚገኝ ይመስላቸው። ያ ደግሞ ስራ ላላገኝ ሰው ትልቅ ህመም ነው። ይጎዳሃል። ስብዕናህን ነው የሚጎዳው። ነው ከዛ ጊዜ ጀምሮ ለሰናይት 4 ኪሎ ያለው የሥራ ማስታወቂያ መለጠፊያ ቦታ እንደ አዲስ አድባር ሆኗታል። ደብረ ማርቆስ የተወለደው ዳንኤል ብርሃኑ ጥይት ከሚባሉ ተማሪዎች መካከል አንዱ ነበር። ካሉት ጓደኞች አንፃር በተወሰነ ደረጃ እበልጥ ነበር። ለምሳሌ 9ኛ ክፍል ሆኜ 11ኛ ክፍል ፊዚክስ ምን የምሰራበት ኮንዲሽን ነበር። ዳንኤል በአርባ ምንጭ ዩኒቨርሲቲ በሲቪል ምህንድስና ተመረቀ። ሥራ ግን ባለፉት 3 ዓመታት ሊያገኝ አልቻለም። ዳንኤል ቤተሰቡ ደህና ገቢ ያለው ቢሆንም ተምሮ በተመረቀበት ትምህርት የመስራት ጉጉቱ ግን ክፉኛ ሰላም ነሳው። እነሆ ከዛ ጊዜ በኋላ ሲቪል ኢንጂነሪንግ 0 ዓመት የሥራ ልምድ ያለው የሚሉ ሥራዎችን ያሳድድ ጀምሯል። በቀላሉ ግን ሊያገኝ አልቻለም። ላይክ እንደማዘጋጃ ቤት ውስጥ ገብተህ ያንዳንዱ ነገር ተምረህ ኤክስፒሪየንስ ኮንክ በኋላ ወደ ራስህ ቢዝነስ ትገባለህ ነበር የተባለው እና ጥረት አድርጌ ነበር። ያው እዛው በተወለድኩበት አካባቢ ጥረት አድርጌ ነበር ለማግኘት። ግን እያንዳንዱ ነገር ሳየው ፖለቲካም ሊሆን ይችላል፣ ሶሻልም ሊሆን ይችላል፣ ኢኮኖሚካልም አንፃር ከተለያየ አንግል እኔም በማየት እድሉን አሳጥቶኛል። ወዳጄ ማሞ የተዋጣለት ጋዜጠኛ መሆን ይፈልጋል። በኢትዮጵያ የአደገኛ እጾችና መድኃኒቶች ተጠቃሚነት አሳሳቢ እየሆነ መጥቷል። ችግሩን ለመቀነስ የሚያስችል ስራም ተይዟል ተባለ። ወሬውን ከአዲስ አበባ ዩኒቨርሲቲም በውጭ ቋንቋዎችና ስነ ጽሑፍ ትምህርት ዲግሪውን ከያዘ 2 ዓመት
ከሁለት ወር ሆነው። ሲያዘዋውሩ የሚገኙ በቱሪስት መልክ የሚገቡ የውጭ ሀገር ዜጎች ሲሆኑ በተለያዩ ዘዴዎች ሄሮይንና ኮኬን የተባሉ እጾችን እያመጡ በተለይ ወጣቱን ሱሰኛ ያደርጉታል። ማሞ በልጅነቱ ባጋጠመው ጥኖት ምክንያት ተሽከርካሪ ወንበር ይጠቀማል። ማሞ በበርካታ ቦታዎች የሥራ ማመልከቻውን አስገብቷል። አንዳንድ ቦታዎች ለመጨረሻ ዙር አልፏል። የአካል ጉዳተኝነቱን በማየት ግን ድርጅቶቹ እሱን ለመቀበል ሳይችሉ ቀርተዋል። 2002 ላይ ተመረኩ። 2003 አመቱን በሙሉ ያለ ማቋረጥ እና እንደውም አንድ የሚገርም ነገር ልነግር የምፈልገው እንደዛ መሰለኝ ቦታው ማለት ነው። እና ከዛ ከሆነ ጓደኛዬ ጋር ተፈትነን ፈተና እና አንደኛ የወጣው 37 ነው ያመጣ። እኛ ደግሞ እኔ 36 ነው ያመጣው ተፈተንኩት። እና ምንድነው ያሉኝ በቃ እኔን ምንም አይነት በተጠባባቂም በተለያየም ሁኔታ አልጠሩኝም። እና በጊዜው አፕላይ አድርጌ ነበር። ያው ላግኛቸው አልቻልኩም ሰዎችን ማለት ነው። ምክትሉንም ዋናውንም ላገኘው አልቻልኩም። ያው ካለው የቦታ ሁኔታ እንዲሁ ገብተ ቦታው ራሱ አመችም። ኢቭን ኮምፕሌን እንዳታቀርብ በጣም ትልቅ ችግር ነው። ያው የሆነ ምክትል ዴታዋ ምናምን አናገሪያት ነበር። እሷ እንደዚህም አለ ምናምን ነው ያለች። እና ምንድነው የሚመጡ አዋጆችም አይተገበሩም፣ አይታወቁም። እኔ አሁን ያለኝ በቃ እንደዚህ አይነት ነገር አለ እንዴ ምናምን ነው ያለች። ለምሳሌ የሆነ እኔ እርግጠኛ ባልሆንም እንደዚህ ነው ማለት እኔ ያንን ያለፈውን ልጅ ይቅር የሚል ስሜት የለኝም። ምክንያቱም እንደኔ ተወዳድሯል። ምክንያቱም ለአድማጮቼ እናሱ 37 ነው ያመጣ። እና ያው በጊዜው የሆነ ነገር በጣም የሆነ ማለት የተለያዩ ቦታዎችን እዛው መስሪያ ቤቱን ጠይቄ ነበር። ግን ያው የተሰጠኝ ምላሽ ምንም ለኔ ጥሩ አልነበረም። እንዴት ነው ጥሩ አልነበረም ስል በቃ ኢቭን ከአካል ጉዳተኛ ጋር አሁን ለምሳሌ በስራ ላይ ያለው ሁኔታ መብት ምናምን የሚባሉ ነገሮች ማለት ነው። እና በቃ የማስፈጸሙ ሁኔታ ተረስቷል። ማለት የምችለውን ነገር አድርጌያለሁ። ገብቷል? የምችለውን ማለት ያው ጠይቄያለሁ፣ ሰርቻለሁ። ስለዚህ እኔ ደግሞ ራሴን መለወጥ መፈልግ ልጅ ነኝ። ግን አልቻልኩም። ያልቻልኩበት ምክንያት በነገርኩ ነው። ምክንያቱም ግንዛቤ የለም። እቺኛው እህታችን ታሚል ትባላለች። እውነተኛ ስሟን በፍላጎቷ መሰረት ደብቄዋለሁ። ከአንድ ዩኒቨርሲቲ በሕግ በዲግሪ ተመርቃለች። መመረቅም ብቻ ሳይሆን 3.9 ውጤት በማምጣት ተሸላሚም ነበረች። ከጣም በኋላ ያለው ነገር አሁን እንግዲህ ጥቅምት ነው አይደል? ጥቅምት ገባ። ከተመረቅን 4 ወር አልሆነንም ብለህ 4 ወር ሆኖናል። እኔ ከዩኒቨርሲቲ የመጀመሪያ ተቃቸው ነበርኩኝ። ጥሩ ግሬድ ያለኝ አንደኛ ሆኜ ነው የጨረስኩት። ግን ወጥቼ እስከዚህኛው ወር እንግዲህ ስራ አልያዝኩም። እንደምታስበው አይደለም። በቃ ልክ ስትወጣ የሆነ የሚቀበልሽ የተለየ ኢንቫይሮንመንት እዛ ክብር ብለህ ስትማር እንደቆየኸው አክብሮ ደግሞ ወደ ስራ የሚያስገባህ አይነት ነገር የለም። ጣትማች ትንሽ ሰፈር ታረጋለህ ስለማይገናኝልህ መጀመሪያ ኤክስፔክት ያረከውና ውጭ ስትወጣ ያለው ነገር። እርግጥ ነው ታሚል አንድ ቀን ስራ እንደሚኖራት ለውስጧ ትነግረዋለች። ማህበረሰቡ ለርሷ በሰጠው ትልቅ ግምት ምክንያት ግን መረበሿን በፍጹም ልደብቃችል። ግን ያው ከወጣው በኋላ የሆነ የሚያስቅ ነገር ልንገርህ። ለምሳሌ አንዷ ሌላዋ ደግሞ ጓደኛዬ እስካሁን ስራ ሳትይዥ ምናምን ስትባል በእኔ ስም ነበር የምትነግደው። እንትናም ማን ያዘላቸዋለሁ አለችኝና ቤት ዝም ይሏታል ልክ እንደሱ ስትል። ይቺ ወጣት በአዲስ አበባና በሌሎች ቦታዎች ስራ ስታፈላልግ ቆይታ አሁን ወደ ትውልድ ቦታዋ ተመልሳለች። እኒህን ለናሙና ወሰድናቸው እንጂ ከዩኒቨርሲቲዎች ወጥተው በሥራ ፈላጊነት ያሉ በጣም ተበራክተዋል። የሰራተኛና ማህበራዊ ጉዳይ ደረስኩበት ባለው ቁጥር ባለፈው ዓመት ብቻ በዚህ መስሪያ ቤት ውስጥ ከተመዘገቡ ሥራ ፈላጊዎች መካከል
242,873 ሰዎች መካከል 14.9% የዩኒቨርሲቲ ምሩቃን ናቸው። በዚህ ዓመት ይሄ ቁጥር እንደሚጨመር ይጠበቃል። ይሄ ማለት ደግሞ በየዓመቱ የሚመረቁት ሲበዙ ጉዳዩ እጅግ የከፋ እንደሚሆን ግልጽ ነው። ይህም በመረዳት መንግሥት ታላላቅ የሥራ መስኮች አሉኝ ሲልም ባለፈው ዓመት ማብቂያ አካባቢ ተናግረዋል። ሐምሌ 2004 ዓመተ ምህረት ላይ መንግሥት ሥራ አጥነትን ይቀንሱልናል ያላቸውን ብዙ ዘዴዎች ግልጽ አደረገ። በ2004 ዓመተ ምህረት የከተማ ልማትና ኮንስትራክሽን ሚኒስቴር ለ1 ሚሊዮን ሰዎች የሥራ ዕድል ፈጥሬያለሁ አለ። የአዲስ አበባ ጥቃቅንና አነስተኛ ማኅበራት ማደራጃ ኢንተርፕራይዝ ኃላፊ የሆኑት አቶ ሉል ሰገድ ወንዲፍራው ከ6 ወር በኋላም አዲስ አበባ ውስጥ ለሰሪዎች ክፍት የሆኑ መስኮች አሉ ይሉናል። እንግዲህ አዲስ ለሚመረቁ ተማሪዎች ምን የሥራ መስክ አላቸው የሚለው በአጠቃላይ እንግዲህ የቢሮአችን ከ100 በላይ የተለያዩ ዘርፎች አሉ። በእነኚህ ዘርፎች በሙሉ በሁሉም መስክ እነሱ እንዲሳተፉ እንፈልጋለን። ይችላሉ ብለን እናምናለን። ስለዚህ ፍላጎታቸው እስከሆነ ድረስ በዚህ በጥቃቅንና አነስተኛ ኢንተርፕራይዞች ልማት ሴክተር ስር በሚፈጥሩ የሥራ ዕድሎች በሙሉ ተጠቃሚ መሆን ይችላሉ ማለት ነው። ሐምሌ 4 2004 ዓመተ ምህረት የከተማ ልማትና ኮንስትራክሽን ሚኒስቴር መኩሪያ ኃይሌ ከብዙ የሥራ አማራጮች መካከል አንዱ የሆነውን የኮብልስቶን ጉዳይም ማንሳታቸው ሌላ መነጋገሪያ ሆኖ ከርሟል። እሳቸው በሰጡት ጋዜጣዊ መግለጫ ላይ 15ና 16 ዓመት የተማሩ ዜጎችን በኮብልስቶን ሥራ ላይ ማሰማራቱ ብክነት አይሆንም ወይ ተብለው ተጠይቀው ነበር። አቶ መኩሪያ ኃይሌም አንዳንድ ጊዜ በደንብ ማሰብ ይገባናል፣ የእኛ ዜጎች ፒኤችዲ ይዘው በአሜሪካ ሀገር የጥበቃ ሥራ ይሠራሉ፣ በዚያ ጊዜ ማንም አጀንዳ አድርጎ ያነሱኛል ሲሉም መለሱ። ከዚህ ጊዜ በኋላ በመንግሥት አማራጭ ሥራ መስኮች ዙሪያ በየጋዜጣውና በተለያዩ የሬዲዮ ጣቢያዎች በሐሳብ መጠዛጠዙ ቀጠለ። ኢትዮጵያ ቴሌቪዥንም በዲግሪ ተመርቀው በኮብልስቶን በከብት እርባታና መሰል ሥራዎች የተሰማሩ ወጣቶች ላይ የሚያተኩሩ ዶክመንተሪ ዝግጅቶችን አከታተለ። በትግራይ ክልል አድግራት ከተማ የሚገኙ ወጣቶች ድህነትን ለማሸነፍ ቆርጠው ተነስተዋል። እነዚህ በሃያዎቹ የዕድሜ ክልል የሚገኙ ከተማ ያደጉ ወጣቶች ናቸው። ከዩኒቨርሲቲ ትምህርታቸውን ካጠናቀቁ በኋላ ተቀጥረው ለመስራት አልጓጉም። በአንድ ላይ ተደራጅተው የግል ስራቸውን ለመጀመር ተወያዩና የከብት ማድለብ ስራውን ተያያዙት። ሻታ አባላትና ዘለና ኩላትና ናይ ዲግሪ ሙራቴና በአፕላይ ኬሚስትሪ ተመረቀለው በአግሪካልቸር ተመረቀለው 9 አባላት አለን። በተለያዩ መስኮች ተመርቀናል። በአፕላይድ ኬሚስትሪ፣ በአግሪካልቸር ዲግሪ ተመራቂዎችም አሉ። የአዲግራት ከተማ አስተዳደር ስፖርትና ወጣቶች ጉዳይ ጽሕፈት ቤት ባደረገው የግንዛቤ ማስጨበጫ ገለጻ መሰረት ፕሮፖዛል አውጥተን ተደራጅተን ወደ ስራ ገባን። ትርፉንም መጀመሪያ አካባቢ ነው ያወቅነው። እኒህን ዶክመንተሪዎችና መሰል የመንግሥት መግለጫዎችን ውርደት አድርገው የቆጠሩትም ብቅ ብቅ ማለት ጀመሩ። ለስንክሳር ያናገርኳቸው ተሳታፊዎች ይህንን ሁሉ በየቤታቸው ሆነው ያስተውሉ ነበር። ይህ መንግሥት ሐሳብን ሙሉ በሙሉ ለመቀበል ሳይችሉም የቀሩ አሉ። በጣም ነው ማዝነው ታያቸው። አንዳንዴ ሳስበው ተመረ በሙያ ማሰራ ሁላ ከሆነ መማር ብዙ አስፈላጊነቱ ላይ አይታየኝም። ለውቀስ ከ10 ዓመት ልትማር ትችላለህ። ግን ፕሮፌሽናሊ ህግ ተማርኩ ወይም ሜዲሲን ተማርኩ ምናምን ብለህ ወተክ ማትሰራበት ከሆነ ምንድነው ጥቅሙ? እና አሁን ተመርቀው ወተው አንዳንድ የሚሰሩ ስራዎች አሉ። በእርግጥ ስራ ፈጣሪነት ጥሩ ነው፣ ግን ስራውን የምትፈጥረው በሙያ ሲሆን ነው ሰክሰስፉል የምትሆነው፣ ውጤታማ የምትሆነው፣ ትርፋማ የምትሆነው፣ ራስህንም ሀገርህንም ልትጠቀም የምትችለው።
ከዛ አንጻር እኔ አንዳንድ የሚሰሩ ስራዎች በጣም ነው የሚያናድዱኝ። ግን መንግስት ማስተዋል ያለበት ኮብልስቶንን በማሰበር ወይም በማሰራት አይደለም ስራ እድል መፍጠር ያለበት። ኖርማሊ የተወሰነ አመት በኋላ ይቆማል። ያ ኮብልስቶን የሰራው ወጣት የት ነው የሚገባ ነው ትልቁ ጥያቄ። እንግዲህ ዝም ብለህ ከላይ ስታየው ኮብልስቶን ማለት ያው የጉልበት ስራ ነው። የተወሰነ ቴክኒካል የሆነ ነገር ይጠይቃል፣ ግን አካልን ያጠነክራል። እኔ እንደሚሰማኝ ይሄ አካሉ የጠነከረ 5-6 አመት ሊሰራ ይችላል፣ 7 አመት፣ ከዚህ በኋላ አንድ 10 አመት ይሄ ኮብልስቶን ሊቀጥል ይችላል። ግን ያ ኮብልስቶን ስራ ካለቀ በኋላ በአገሪቷ ውስጥ ያለው ይሄ አካሉን ያፈረጠመ ድንጋይ እንግዲህ መስበር ነው። ያፈረጠመ ወጣት የት ይሄዳል ነው። አቶ ልዑል ሰገድ ወንዲፍራው ግን ድሮ ስራን የናቅን ጊዜ ነው እንጂ ተዋረድን በዛሬው የመንግስታችን አቅጣጫ አይደለም ይላል። የሚሰራ ሰው ባለፉት ስርዓቶች ይሰደባል። የማይሰራ ሰው ይከበራል። ይሄ ግልጽ ነው፣ በተጨባጭ ያየነው። ሸማ የሚሰሩ ብረት አቅልጠው የሚሰሩ ሰዎች ምን ሲባሉ እንደነበርኩ እናውቃለን። ሸክላ የሚሰሩ ወዘተ፣ ሸክላ ሰሪ፣ አንጥረኛ፣ ቀጥቃጭ ወዘተ እንደዚህ እየተባሉ እየተሰደቡ በመስራታቸው ስም እየወጣላቸው የኖርንበት ሀገር ውስጥ ነው ያለነው። ሌሎች ደግሞ ቁጭ ብለው እያዘዙ ተከብረው የሚኖሩበት አገር ነበር የነበር። ዛሬም አንድ ሰው ተነስቶ ኮብልስቶን ሰርቼ ያልፍልኛል ብሎ ሲገባ የስድብ ናዳ ይወርድበታል። አይምሮውን የሚያቆስል ነገር ይወርድበታል። ነገር ግን ምንም ሳይሰሩ ስራ አጥ ሆነው ሌላው የሰራውን ያመጡ ተካፍለው የሚበሉ ተከብረው እየኖሩ ስራ የሚሰራው ደግሞ ወራዳ ተደርጎ የሚታይበት አስተሳሰብ ካልተቀየረ እንዴት አድርገች ሀገር ትደግ እንዴ? አሜሪካን ሀገር እዚህ ዶክተር የነበሩ ሰዎች እዚህ ማስተርሳቸውን የያዙ ሰዎች አሜሪካን ሀገር ሄደው ምንድነው የሚሰሩት? እናውቃለን እኮ ግራጁዌት ሲሆኑ እዛ ሄደው ምንድነው የሚሰሩት? ግራጁዌት ባደረጉበት እንደሚሰሩት በዛ ስርዓተ ትምህርት ውስጥ እስካላለፍክ ድረስ አክሴፕት አትደረግም እዛ ሀገር ባለው። ስለዚህ ምንድነው የሚሰሩት? ፓርኪንግ ምንድነው የሚሰሩት? የሆነ ጽዳት አጠባ ምናምን አይደል የሚሰሩት? እዛ ሄደው እነሱ እየተከበሩ አይደለም እንዴ? ዶላር ላከ እየተባሉ እየተከበሩ አይደለም ያሉት? እዚህ ሀገራችን ላይ እኛ ሰርተን ገንዘብ ስናገኝ ለምን አንከበረው? የለም እኔ ባለሙያ ነኝ የሚል አስተሳሰብ ይዞ አለመስራት መብቱ ነው። የለም ሰርቼ ደግሞ ገንዘብ ላገኝ ብሎ መግባት መብቱ ነው። አሁንም መታየት ያለበት ከዛ አኳያ ነው። ቅድም እንዳልኩት 200 የሚያመርቱ አሉ፣ 100 ድንጋይ የሚያመርቱ አሉ፣ ከዛም በላይ ከዛም በታች የሚያመርቱ አሉ። ከሰራው ግን አገኛለሁ ብሎ ካሰበ ይሄዳል። አሁን ቁም ነገሩ ምንድነው? የሥራ ባህላችን መታየት ያለበት ነገር የሥራ ባህላችን። በሀገራችን ምሁር በዝቶ የሥራ ቦታዎች ጠፍተው ከሆነ መንግስት በከፈታቸው መስኮች መሰማራቱ ባልከፋ፣ ነገር ግን እንደ ትልቅ ስኬት ተደርጎ በየሚዲያዎቹ የሚቀርብበት ኃይለ ቃል ግን ይታሰብበት ይገባ ነበር በማለት በጽሑፍ ከተሟገቱት መካከል በሥራ ፈላጊዎች ብዙ ጊዜ በሚጎበኘው ኢዜጋ.com ላይ የትርፍ ጊዜ ጸሐፊ የሆነችው ሰብለ ተወልደ ብርሃን ትገኝበታለች። የኔም ትልቁ ጥያቄ የነበረው አቀራረቡ ላይ ነው፣ ወይንም ደግሞ ነገሩ የታየበት አቅጣጫ ትክክል አይደለም ለማለት ነው የፈለኩት። ምናልባት አርቲክሉ ላይ እንደምታየው ሰዎች ስራ ካጡ ያገኙትን ስራ መስራት አለባቸው። ማንም ሰው ይስማማበታል። ለመኖር ቀኖችን ለማሳለፍ ሁሉም ሰው ማድረግ የሚገባውን ማድረግ አለበት። ነገር ግን ይሄን የምታቀርብበት የተለያየ መንገድ አለ። በተለይ ደግሞ ወጣቱ ሲሆን ወይም በጣም ብዙ ተስፋ በጣም ወደፊት ብዙ ነገሮችን እሰራለሁ ብዙ ነገሮችን ለውጣለሁ ብሎ ያሰበን ወጣት ለረጅም ዓመት ትምህርት ቤት ውስጥ የቆየ ወጣት
ታርጌት በመታረግበት ወይም እሱን መሰረት ያደረገ ነገር በመተሰራበት ጊዜ አቀራረብህን በጣም የተጠናና ስልታዊ ማድረግ አለበት ይሄ ቀጥታ ወስደህ ግን ከኋላም ከፊትም ምንም ነገር እንዳልነበረ ልጁ ትላንት ትምህርት ቤት እንዳልነበር ነገ ደግሞ ሌላ ህይወት እንደማይጠብቀው ዛሬ ላይ ይህን ስራ መስራት አለበት የሚል ግጭት ነው የሆነ ማጋጨት ነገር ነው ወስዶ የነበረው ወይም የተሰማኝ ለኔ አካሄድና በጣም አካሄድ ቀይር አለበት ተምሮ ስራ ለማግኘት በፋይናንስ ድቀት በመተታመሰው ዓለም ላይ የተንሰራፋ ችግር ከሆነ ቆየ መንግስታት የራሳቸውን አማራጭ ለህዝባቸው ያቀርባሉ እኛ መንግስትም ወጣቶች ተደራጅተው በተለያዩ ስራዎች እንዲሳተፉ የሚያደርገውን ብልሃት አምጥቻለሁ ይላል ከአቶ ልዑል ሰገድ ጋር በነበረን ቆይታ ከጠየቅኳቸው ጥያቄዎች አንዱ ተመራቂዎች እንዲደራጁ የሚጠበቅባቸው ስራዎች ትምህርታቸውን መሰረት አድርጎ የታቀዱ ናቸውን ብዬ መጠየቅ አልቀረም እንደ ምሳሌ በእናንተ አሰራር ውስጥ አንድ ህግ ተመራቂ ልደራጅ ቢል በምን መልኩ ይደራጃል የሚልም አስከትዬ ነበር በህግም ቢመረቅ አሁን ቅድም እንዳልኩት ባልባሰትና ጨርቃ ጨርቅ ከገባ ለነገሩ የህግ ሙያ እጅግ በጣም በአሁኑ ሰዓት ተፈላጊ ከሚባሉት ሙያዎች አንዱ ነው እንዲሁ ገበያ ላይ ገበያ የለም የሚባልበት አይደለም ቢፈልግ በግሉም ጠበቃ ሆኖ ይሰራል ቢፈልግ ተቀጥሮ ይሰራል ለየድርጅቶቹ ቢፈልግ ሌሎች አማራጮችን ይጠቀማል ያም ሆኖ ከሱ የተሻለ ግን ባልባሳት ላይ ነው የምትጠቀመው ካለ መብቱ ነው ማን ይከለክለዋል ስለዚህ እንደውም ከህግ አቋያ ከንግድ ህግ አቋያ ከሌሎች አቋያ ምን ሰርቼ ነው እንዴት ነው በትክክል መሄድ ያለብኝ የሚለውን የበለጠ ያውቃል እንዴት ኮምፒት ማድረግ እንዳለበት ያውቃል ሲማር ስለ ህግ ብቻ አይደለም የተማረው አጠቃላይ ዕውቀት ነው ጭምር ይኖራል ስለዚህ ቪዥነሪ ሆኖ የተሻለ እንዲሄድ ያደርገዋል ግን ጨርቃ ጨርቅ ብቻም አይደለም ኮብልስቶን አሁን ለምሳሌ ድንጋይ ማንጠፍ ቢሆን ለምሳሌ ልንገር በኮብልስቶን ማንጠፍ ስራ ላይ የተሰማሩ ሰዎች በአጭር ጊዜ ውስጥ ሀብት መፍጠር ችለዋል በተጨባጭ በኮብልስቶን ማንጠፍ ስራ ላይ ለምሳሌ ካሬ ሜትሩን በ89 ብር ወይንም እንደዚህ ይወስዳሉ 1 ኪሎ ሜትር ማለት እስከ 10000 ካሬ ሜትር ድረስ ይደርሳል ያንን በዛ ማብዛት ነው ምን ያህል ተጠቃሚ እንደሚሆን ዛሬ ኮብልስቶን ማንጠፍ ስራ ላይ ለመሰማራት እኛ አሁን እንትኑ የለም ገበያው የለም ቦታ የለም ብለን ነው እንጂ ያለው ፍላጎት እጅግ በጣም ከፍተኛ ነው በጣም ከፍተኛ ነው ለምን ከፍተኛ ጥቅም ስላለ ማናችንም ከመናገኘው ገቢ በላይ ስለሚገኝበት ነው አቶ ልዑል ሰገድ ተመራቂዎች በተከፈተው ድል ቢጠቀሙ እንደሚሻል የድል በኢኮኖሚ አቅማቸው አድገው የራሳቸውን አማራጭ እንዲከፍቱም እንደሚያደርጋቸው ይናገራሉ ታሚልና ዳንኤል ግን የመማር ታላቅ ግቡን ኢኮኖሚያዊ አቅምን ከፍ አድርጎ ከማየት በላይ እንደሆነ እያነሱ ይከራከራሉ ጀስት በቴሌቪዥን ብዙ ጊዜ ለነገሩ የኢትዮጵያ ቴሌቪዥን አልከታተልም ግን ያው አንዳንዴ ሳይ ለምሳሌ ባለፈው ከሰማሁት አንፃር የሆነ በሲቪል ኢንጂነሪንግ ነው የተመረኩ ብሏል ሲቪል ኢንጂነር ነው እና ኦልሞስት ኦል የሆነ ፊገር የሆነ ነገር ማስቀምጧል በወር ከ10,000 ብር በላይ ያገኛለሁ እንደዛ የሚል ነገር ሰምቻለሁ ኮብልስቶን እየሰራ ግን አትሊስት እስከ 12ኛ ክፍል አለ ያጠፋ 12 አመት ዩኒቨርሲቲም 5 years አለ በሆነ አጋጣሚ ደግሞ ሚስ ያረጋቸው ነገሮች ሊኖሩ ይችላሉ ይሄ ልጅ 17 18 አመት ቢያንስ ተምሯል ግን ያ 17 18 አመት የተማረውን ትምህርት ሜዳ ላይ ያስቀረው ላይፍ ታይምህን ህይወትህን ማሳለፍ የምትፈልግበት ቦታ አለ ለሀገርህ ኮንትሪቢዩት ማድረግን ስታስብ በዚህ መንገድ ቢሄድ አሪፍ ሆናለሁ ብለህ የምታስበው ነገር አለና እሱ ኤሪያ ላይ ትማራለህ ነው እንጂ ብር ማግኘት አይደለም ፐርፐዝ ኦፍ ኮርስ እኔ በፕሮፌሽን ገብቼ ስሰራ ብር አገኛለሁ ግን እሱ አይደለም እንትን የለለስ ነውና መደራጀት ምናምን የሚባለው ነገር ከፕሮፌሽን ውጪ በሆነ መልኩ ከሆነ ዩኒቨርሲቲዎችን ሰዓት ማቃጠያ ያደረግናቸው ማለት የሚሆን አይመስልም አንተ ራስህ ስታስበው ማሙ ደግሞ
በእንደዚህ ያለው የመደራጀት ሥራ ውስጥ እሱን መሰል የአካል ጉዳተኞች ከሥራው ጸባይ አንጻር ምን ሊሆኑ እንደሚችሉም ይጨንቀዋል። እና በጣም የሚገርመው ነገር እኔ ብዙ ጊዜ ቴሌቪዥን በሬዲዮ በተለያዩ ቅድም እንደነገርኩ ሰማለሁ እና ብዙ ጊዜ የሚነገሩት ነገሮች እነዚህ የህብረተሰብ ክፍሎች አካል ጉዳተኞችን ያማከለ ነገር አልሰማም። በአብዛኛው አካል ጉዳተኛን ያማከለ ነገር አልሰማም። ለምን ብትለኝ አነስተኛና ጥቃቅን ጀምሮ የትኛው አካል ጉዳተኛ ነው ለመግባትና ገብቶ ያለውን ክህሎት የህብረተሰብ ክፍል የተማረ አለ ያልተማረ አለ የተማረውን በተማረው ያልተማረውም ደግሞ በሚችለው ሙያ ፓርቲሲፔት የሚያደርግበት ነገር የለም። ስለዚህ በአብዛኛው ማለት እችላለሁ እንግዲህ እኔ ያለው እዚህ ኢትዮጵያ ውስጥ ነኝ እከታተላለሁ ብዙ ነገር አያለሁ። ስለዚህ አካል ጉዳተኞችን ያማከለ ነገር የለም። ያቱም አገርም ሊያድግ የሚችለው በተለያየ የሥራ ዘርፎች ወጣቱም ሆነ ሌላም የህብረተሰብ ክፍሎች ባንድ ላይ ሲሰሩ ነው እድገት ሊመጣ የሚችለው በመስራት ነው። በቃ ብዬ ነው ማምነው ነው። የማሙን ጥያቄ አቶ ሉል ሰገድ አንስቼላቸው ነበር። እንግዲህ አንድ በደንብ መታወቅ ያለበት ነገር ምንድነው? ስራኛ ፈጥረን እኛ በሰፋነው ልብስ ውስጥ ንግቡ አይደለም። ሰው ነው ስራ የሚፈጥረው አሁን። ስለዚህ አካል ጉዳተኞችም ለነሱ የሚስማማ ስራ ይሄንን እንሰራለን ብለው እስከተነሱ ድረስ እኛ ለነሱ የተለየ ድጋፍ እናደርጋለን። ለምሳሌ አሁን የመስሪያ ቦታ ስንሰጥ G+4 ህንጻዎች ካሉ ታችኛውን ለነሱ ቅድሚያ እንዲያገኙ የማድረግ ስራ እንሰራለን ከድጋፉ ጋር አያይዘን ማለት ነው። የብድር አገልግሎት በተመሳሳይ ቀልጣፋ አገልግሎት እንዲያገኙ ስልጠናም ከሆነ በተመሳሳይ እንዲያገኙ የማድረግ ስራ እንሰራለን። ስለዚህ አሁን ቅድም እንዳልኩት መነሻው መሆን ያለበት ከህብረተሰቡ ነው ከዜጋው ነው ስራ ልፍጠር ማለት ያለበት። እኛ ስራ የሚፈጠሩበት አማራጮች ምን እንዳሉ የማሳየት እድሎቹን የማሳየት ድጋፍ የማድረግ በአስተሳሰብ ለውጥ እንዲመጣ የማድረግ እነኚህ የጥቃቅንና አነስተኞች ደግሞ በኢኮኖሚ ውስጥ ትልቅ አስተዋጽኦ ስለሚያደርጉ ቀጣይነት ያለው እድገት ውስጥ እንዲገቡ የማድረግ ዛሬ በትንሽ ብረታ ብረት ስራ ላይ የተሰማሩ ሰዎች ከትንሽ ጊዜ በኋላ ከጥቃቅን ወደ አነስተኛ ሲሸጋገሩ ምን ደረጃ ላይ መድረስ አለባቸው? ከጥቃቅንና አነስተኛ ወጥተው ደግሞ ወደ መካከለኛ ባለሀብት ሲሸጋገሩ ምን ደረጃ ላይ መድረስ አለባቸው? እንዴት ነው ይሄንን የኢንዱስትሪ መሰረት የሚሆኑት የሚለውን ነገር በታቀደና በራዕይ ባለው መልኩ በዛ ውስጥ ጉዟቸውን እንዲያደርጉ ማድረግ ነው። በያዝነው ዓመት የአጠቃላይ ዩኒቨርሲቲዎች ቅበላ ከ90,000 በላይ ደርሷል። በየዓመቱ በዲግሪ የሚመረቁትም እየበዙ ነው። እኒህን ተመራቂዎች በተጀመረው አሰራር ውስጥ ማሳተፉ ይቀጥላል ወይ? ጥያቄ ውስጥ የገባ ሐሳብ ነው። ከ80 ሚሊዮን በላይ ሕዝብ ባላት ኢትዮጵያ ውስጥ በየዓመቱ የሚመረቁ ወጣቶች ቢሰሉ በውቅያኖስ መሃል የተጣሉ ጨዎች ቢሆኑ ነው ይላሉ ተከራካሪዎች። በ2004 ዓ.ም በቀን በማታ በርቀት በግልና በመንግስት በአጠቃላይ ከተመረቁት መካከል በዲግሪ የተመረቁት 72269 ደርሰዋል። ይህን ያህል በየዓመቱ የሚመረቅ ከሆነ አሁን ተከፈቱ የተባሉ ቦታዎች እጣስ ምን ይሆናል? ሌላው ጥያቄ ነው። ተመራቂዎች ሥራ ከማግኘቱ ጎን ለጎን የማህበረሰብ ጫና እንዳለባቸው ደግሞ የነገሩን ክርስቲያን ታደለ ናቸው። የማህበረሰብ ጥናት ባለሙያ ናቸው። ስራ የሌላቸውን ወይም ተመርቀው ስራ አጥ የሆኑ ሰዎችን በማህበረሰቡ ዘንድ ደግሞ ማህበራዊ መገለል ያጋጥማቸዋል። ሶሻል አሊኔሽን የምንለው ማለት ነው። በሌሎች ዘንድ እንደ ቦዘኔ አይነት የመቆጠር ራስን የመጥላት ከፍ ሲልም በማህበረሰባቸው በሀገራቸውና በመንግስታቸው ላይ አመኔታን የማጣት ሁኔታን ያሳድራል።
ይህ ደግሞ በአንድ ሀገር ውስጥ የተማሩ ዜጎች በተለይም ወጣቶች የነገ ሀገር ተረካቢ ናቸው ተብሎ የሚታመንባቸው ወጣቶች በሀገራቸውና በመንግስታቸው ላይ አመኔታን ለሀገራቸው ያላቸውን ፍቅርና ክብር ማጣት ሊያደርሰው የሚችለውን ተጽዕኖ በቀላል መገመት አይቻልም። እንደ አቶ ክርስቲያን ገለጻ ከሆነ መንግስት አሁን ከሚሰራው በላይ እንዲሰራ የሚያደርጉት ማስረጃዎችም አሉ። ይህ ማለት ደግሞ ነገሮች መስተካከል ካልቻሉ ለማህበረሰብ ኑሮ ጠንቅ የሆኑ ክስተቶች አይቀሬ እንደሆነ አመላካሽ ነው ይሉናል ባለሙያው። እነዚህ አዳዲስ ምሩቃን ስራ በቶሎ ሳያገኙ ሲቀር አንድ ወደ ደባል ሱሶች፣ ወደ ሱሰኝነት፣ ሲጋራ፣ ጫት ራሳቸውን ለመርሳት ያሉበትን ሁኔታ ለመርሳት እንትን የሚላለ። ሁለተኛ ነገር ወደ አላስፈላጊ ድርጊቶች ለምሳሌ ሴተኛ አዳሪነት፣ ይሄ የወጣት ጥፋተኝነት በጣም ትኩስ ኃይሎች ስለሆኑ የጁቬናይል ዴሊኩዌንሲ የምንለው ማለት ነው። ወንጀሎች ምክንያቱም ገንዘብ የግዴታ ለመኖር ያስፈልጋቸዋል። ህይወታቸውን እንትን ለማለት ምንም አማራጭ ሲጠፋ ወደ ቅሚያ፣ ዝርፊያ፣ ስርቆት ሊያመሩ ይችላሉ። ወደ አመጽና ረብሻ፣ ወደ ማህበራዊ አለመረጋጋት፣ ቤተሰብን የማስቸገር ሁኔታ ይፈጥራል። በቤተሰብም የስነ ልቦና ጫና ይፈጥራል። መንግስት ብዙ ነገሮችን እየሰራ እንደሆነ የሚሟገቱት ልዑል ሰገድ ወንድፍራው ተመራቂዎች እንደ ፍላጎታቸው መደራጀት ቢችሉ ብዙ ነገሮች ሊለወጡ እንደሚችሉ ይመክራሉ። እኛ ከምናስበው በላይ የእያንዳንዱ የህብረተሰብ ጭንቅላት ቢደመር ብዙ እጥፍ ማውጣት ይችላል። ብዙ ፈጠራዎች ያሉት ህዝቡ ውስጥ ነው። ብዙ አቅም ያለው ህዝቡ ውስጥ እኔ ተቃቀስኩልህ በጣም ኢምንት ነገሮች ነው። ህዝቡ ውስጥ ግን እልቆ መሳፍርት የሌለው ፈጠራና ዕውቀት አለ። ያንን ዕውቀት እንዲያወጣ ነው የምንፈልገው። ይሄን ለማድረግ እኛ ምን አድርገናል? በየመንደሩ ኮሚቴ አቋቁመናል። በመኖሪያ መንደር በአዲስ አበባ ደረጃ 3010 መንደሮች አቋቁመናል። በ116 ወረዳ ማለት ነው። ከመንደሮቹ በላይ ደግሞ ወደ 781 የሚደርሱ ቀጠናዎች አሉ። ከቀጠናው በላይ 116 ወረዳዎች አሉ። ከ116 ወረዳ 10 ክፍለ ከተማ፣ ከክፍለ ከተማ ከተማ አለ። ይሄን መዋቅር ጠብቆ እየሄድ ነው። ስለዚህ እዛችሁ መንደር ላይ አሁን ምዝገባ አለ። ምዝገባው ላይ ሊሳተፍ ይችላል፣ መመዝገብ ይችላል። መንደሯ ላይ ባለች ኮሚቴ ይሳተፋለሁ ብሎ መምጣት ይችላል። መንደራ ላይ ኮሚቴውን በአካል ባያገኘው ወረዳ መሄድ ይችላል። የስራ ዕድል መፍጠር አለብን። የወረዳ ላይ የአንድ ማዕከል አገልግሎት አለን። የማሰልጠኑን፣ የማደራጀቱን፣ የብድር አገልግሎቱን፣ የገበያ ትስስሩን ወዘተ የሚፈጥር። ስለዚህ እዛ ወረዳ ሄዶ መነጋገር ይችላል፣ መደራጀት ይችላል፣ ወደ ስራ መግባት ይችላል፣ ሐሳቡን ማቅረብ ይችላል። ዛሬም ድረስ በሥራ ፍለጋው ገፈት ቀማሽ የሆኑት ወጣቶችስ መፍትሄ የሚሏቸውን ሐሳቦች እንዲገልጻሉ። ተምረው ወጥተው ኮብልስቶን ምናምን እንዳማራጭ መያዝ የለበትም። ከሌላ ሀገር የግድ ተሞክሮን ስለወሰደ ያሉን የሰው ኃይሎች ወደዛ ማስገባት የለም። ኢንፋክት የሰው ኃይል ትልቅ ሪሶርሳችን ነው፣ የኛ ሀብታችን በኢትዮጵያ ደረጃ። ግን ይሄን ዩኒቨርሲቲ ገነባን። ይሄ ዩኒቨርሲቲ በዚህ ዓመት ማስፋፊያውን እያደረገ ነው። ይሄ ዩኒቨርሲቲ በዚህ ዓመት ይሄን ያክል ተማሪ ይቀበላል ያድርግ ዝግጅቱን አጠናቋል። ዘንድሮ ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥራቸው በዚህ ያክል ጨምሯል። ይሄ ቁጥር የወንድ ቁጥር እያለ ከምን ዘረዝር ይልቅ እነዚህ ያስገባናቸው ተማሪዎች ኢቭን በነበሩት በድሮ ዩኒቨርሲቲ ደረጃ እንኳን እስቲ ይሄን ያክል ተማሪ ያስገብተን ምን ያክሎቹ ናቸው ወጥተው በትክክል ስራ ላይ የሚውሉት በተማሩት ትምህርት የተማሩትን ትምህርት ወደ ተግባር ለውጠው ለራሳቸውም ለሀገሪቷም ለውጥ ሊያመጡ ይችላሉ የሚለውን ከግምት ማስገባት ያለበት ትልቅ ጥያቄ ምልክት ሊሆን የሚገባው ያኛው ነው። ስላስገባን የወጡ ልጆች ሁላ ተመርቀዋል ብለን አይደለም በሚዲያ መወራት ያለበት። ያን ነው ሰጀስት ማረጋው። መንግስት እኔ እንደው አልጋ ባልጋ አድርጎ ይቀበለኝ ባልልም ያሉትን ነገሮች ችግር እንዳሉ አድርጎ ችግሩን ምንው እንድቃረፈው አብሬ ገብቼ ቦታዎችን ቢያመቻችል። አብዛኛውን የመንግስት መስሪያ ቤትም ሆነ አንዳንድ መስሪያ ቤቶች መስለኛል ከቦታዎች አንፃር ለምሳሌ አክሰሰብል አይደሉም። ግን በተለያየ የሙያ
የእንትን ኤክስፐርት ለምሳሌ የስፔሻል ኒድ ኤክስፐርት የተለያዩ ኤክስፐርት እየተባለ ይገባሉ እና እነኚህ ሰዎች ደግሞ የተሰጣቸውን ኃላፊነት ለውጥ ማምጣት መቻል አለባቸው የሚል ሐሳብ አለኝ። የማህበረሰብ ጥናት ባለሙያው ክርስቲያን ታደለ ታላቅ ጥንቃቄ የሚፈልግና ብዙ ሊሰራበት የሚገባ ጉዳይ መሆኑንም በተጨማሪ ተነትናሉ። አዳዲስ የሥራ መስኮችን አዳዲስ ምሩቃንን ሊወስድ የሚችል ሊቀጥር የሚችል የሥራ ዕድሎችን መፍጠር። ሁለተኛ የፕራይቬት ሴክተሮችን ወይም የግል እንትኖች እነሱን የበለጠ እንዲያቆጠቆጡ በመደገፍ እንዲያቆጠቆጡና እንዲያድጉ እንዲስፋፉ በማድረግ አዳዲስ ምሩቃንን ሊወስዱ የሚችሉበት ሊቀጥሩ የሚችሉበትን ሁኔታ ማመቻቸት። ሶስተኛ ደግሞ ስርዓተ ትምህርቱን ከስራ ፈላጊነት ኦር ደግሞ ከተቀጣሪነት ስራን ወደ መፍጠር ይሄ ኢንተርፕረነርሺፕ አይነት ባህል ወይም እሴት ይዘው እንዲወጡ ምሩቃንን ማድረግ ይጠብቃል። ወጣም ተወረደም ዋነኛውን ድርሻ የሚያንበሳውን ድርሻ ሊወስድ የሚችለው መንግስት ነው ማለት ነው። መንግስት ከማህበረሰቡ ጋር ከትምህርት ከፍተኛ ትምህርት ተቋማት ጋር ከግል ድርጅቶች ጋር እንዲሁም ከሲቪል ሶሳይቲስ ጋር በመሆን ይህንን ሁኔታ ማመቻቸት ይጠበቅበታል። ለዚህም በ2009 እንደ ፈረንጆች አቆጣጠር የወጣ የኢትዮጵያ የኢምፕሎይመንት ፖሊሲ ወይም የስራ ቅጥር ፖሊሲ አለ። 3 መሰረታዊ ነጥቦችን ማዕከል ያደረገ ነው። አንደኛ ማህበራዊ ደህንነትን ማረጋገጥ፣ ሁለተኛ የኢኮኖሚያዊ እድገትን ማረጋገጥ ነው፣ ሶስተኛ ፖለቲካዊ መረጋጋትን መፍጠር ነው። ስራ ለምሩቃን ለአዳዲስ ምሩቃን ስራ መፍጠር። አራት ኪሎ ለገሃር ሜክሲኮ። አሁንም ምሽት ላይ ስራ ፈላጊዎች ቢቀንሱባቸው እንጂ አልጠፉባቸውም። ዲግሪያቸውን እንደታቀፉ ተስፋ አልቆረጡም። በዛው ልክ ዲግሪያቸውን ይዘው በተለያዩ አማራጭ ስራ መስኮች የተሰማሩ ወጣቶች የመሳቃቸውን እያወዛወዙ ወደ የመኖራቸው ሲመላለሱም ይታየኛል። በሁሉም ወገኖች ፊት ላይ ግን የተለያየ ስሜት ይነበባል። አንድ የሚያደርጋቸው ስሜት ቢኖር ግን አንድ ብቻ ጥያቄ ይሆናል። ዲግሪያችን ለምናችን? በኃይለ ገሪማ የ1969 ፊልም ላይ ምርት 3000 በተሰኘው ፊልም ላይ ማለት ነው ከበበ የተባለ ገጸ ባህሪ ለአንድ ወጣት እንዲህ ሲመክረው እናያለን። አባት ምን ላድርግልህ ቢልህ ትምህርት፣ ምን ልስጥህ ቢልህ ትምህርት፣ ምን ልግዛልህ ቢልህ ትምህርት፣ ምን ልስራልህ ቢልህ ትምህርት፣ ምን ነዋ ብሎ ደግሞ ቢጠይቅህ ትምህርትን የመሰለ ቁም ነገር የለም። ይህ ምክር ዛሬ ላይ ላለው ትውልድ ይሰራል አይሰራም የሚለው መነጋገሪያም መጨቃጨቂያም ነጥብ ሊሆን ይችላል። እኔ ግን እላለሁ ዛሬም ላይ ይህ ምክር በየቤቱ ሊበዛ ይገባል። ምክንያቱም ምንም ችግር ውስጥ ብንገባ የደሃ ሀገር ችግርን የተማረ ሰው እንጂ ማን ሊለውጠው ይችላል? ሥራ ማጣትን ጨምሮ። ይህን ዝግጅት በማጠናቀር ላይ በነበርኩበት ሰዓት ካናገርኳቸው ሰዎች መካከል አንዷ ስራ ያገኘች ሲሆን ሁለቱ አሁንም ድረስ ስራ ይፈልጋሉ። አንደኛው ዩኒቨርሲቲው በሰጠው የነጻ ትምህርት ዕድል በመጠቀም የማስተርስ ዲግሪውን በመማር ላይ ይገኛል። ፍቅር ሰላም
ጤና ለአዳም እንኳን ሰው እንስሳም የፍቅር ነው ሰራዊቱ ዱር አራዊቱ ምን አስተከዘ ከሐዘን ዋሻው የኔ ሆድ ባሻው ይደሰት ልብህ ከቶ እንዳይከፋው አዝነን አከፋ ቢከፋ ቢለማም ያለ ኑሮ ምን ባይቀና ጉዳት ጤና ቸር አስብበት በሰጠህ ዕድሜ አይዞህ ወንድሜ ድንገት ቢከፋ ባይቀና ኑሮ በዚች ዓለም ጊዜ የማይፈታው ምንም የለም ጊዜማ ሁሉ ትላንት ሆኖ ቀሪ የነገው ቀን ሰሪ ዓመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበር የጊዜ ሚዛን አይላወስም ዛሬን የሌለ